ሰላም ሰላም የተከበራችሁና የተወደዳችሁ እህት ወንድሞቼ በያላችሁ ሰላማችሁ ብዝት ይበልልኝ። ዛሬ የመጣሁት ደግሞ በህይወታችን ያለ ነገር ፈተና እንዴት እናልፈዋለን ወይም ደግሞ ከፈተናዎችን የሚያጋጥሙን ፈተናዎችን ምን ተማርን የሚል ነገር ነው። አርዕስቱ ደግሞ በህይወት ያላችሁ ፈተና አላችሁ ነው የሚለውና እኔ ባየሁት በህይወቴ ላይ ትንሽ አካፍላችኋለሁ። እናንተ ደግሞ ሼር፣ ኮሜንት፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። የሚስተካከል ነገር ካለ ደግሞ ኮሜንት ጻፉልን፣ አስተካክላለሁ። በህይወታችን እስካለን ድረስ ፈተናዎቹ ብዙ ያጋጥሙናል እና አንዳንድ ፈተናዎቹ በጣም ተስፋ ያስቆርጡናል። አንዳንድ ፈተናዎች ደግሞ ለጊዜው እንኳን በጣም የሚከብዱና መራራ ወይም ደግሞ በጣም የሚያስጨንቁ ቢሆንም ከዛ በኋላ ግን በጣም ጠንካራ ሰዎች እንሆናለን። በህይወታችን ይህንን ነገር እንኳን አለፍኩት ይህንን ፈተና እስከምንል ድረስ ያደርጉናል። ምክንያቱም በዛን ጊዜ ስትጨነቅም ፈተናዎች ሲበዙም ለራሱ እዛ ውስጥ ሆነህም ለራሱ ትጠነክራለህ። ምክንያቱም እግዚአብሔርህን ታስታውሳለህ። ወደ እግዚአብሔርህን ነው የምታደርገው። ሁሉም ነገርህን እግዚአብሔር የምትገናኝበት ጊዜ ነው እና አንዳንዴ እኛ ሰዎች ጤና እያለን ሁሉም ነገር እያለን እግዚአብሔር ጋር ለመሄድ ወይም ደግሞ ከእግዚአብሔር ጋር ለመቅረብ በጣም ይከብደናል። ለምን እንደሆነ እንጃ። የሆነ ነገር ሲያጋጥመን የሆነ ነገር ትልቅ ነገር ስንሆን ጊዜ ግን ከእግዚአብሔር ጋር በጣም በእግዚአብሔር ጋር በጸሎት እንነጋገራለን፣ ወደ እግዚአብሔር እንቀርባለን እና ለዛም ነው እግዚአብሔርን ፈተና እንድናይና በፈተና እንድናልፍ የሚያደርገን። ምክንያቱም በፈተና ባለፍን ጊዜ በጣም ጠንካራ እንሆናለን። ወይም ደግሞ ፈጣሪያችን እናስታውሳለን፣ የተቸገሩ ሰዎችን እናስታውሳለን፣ የታመሙትን በችግር ላይ ያሉ ሰዎችን እያየን ዝም ማለት አያስችልንም እና በዛን ጊዜ ጥንካሬያችን እየጨመረ ይሄዳል። ወደ እግዚአብሔርም በዛ ልክ እየጨመረ ይሄዳል። በነገራችን ላይ ሰዎች ፈተና ሲያጋጥመን በጣም የምናማርርበት ጊዜ ይደርሳል። ምነው እግዚአብሔር ፈተናው ይሄ ሁሉ ፈተና ለኔ ብቻ ነው እስከምን ድረስ እናማርራለን። ምክንያቱም ፈተና አንዳንዴ ሁሌም ደስተኛ ሆነ የምትቀበለው አይደለም። ምክንያቱም ስቃይ አለው፣ ጭንቀት አለው። በተለያየ ነገር ልትፈተን ትችላለህ። አንዳንዳችን በጤና፣ አንዳንዳችን በማጣት፣ በራብ ወይም ደግሞ በጭንቀት ወይም ደግሞ በአሰሪዎችን፣ በሽትሞችን፣ ወድመቱም የተለያየ ነገር ልንጨነቅ እንችላለን እና በዛን አንዳንዴ ፈተና እያለ ሳትጨርሰው ሌላ ፈተናም ይመጣሃልና ፈጣሪ ምንድነው ፈተና የበዛ የምንልበት ጊዜ አለ። ወይም ደግሞ በዛን ጊዜ አልፈን ይህንን ነገር ሲያልፍ ጊዜ ተመስገን ፈጣሪ ይህንን ነገር እንኳን አለፍኩት የምንልበት ጊዜም ይመጣል። ምክንያቱም በዛ ስናልፍ በጣም ጠንካራ እንሆናለን። በዛ ልክ ደግሞ እንማርበታለን። ሰዎችም ከኛ ህይወት ወይም ደግሞ ከና ፈተናዎች
ከኛ ፈተናዎች ይማራሉ፣ ይጠነክራሉ። እኛ ሲያዩ እች እንኳን በጣም በጣም የሁሉም ችግር አልፋ በጣም ጠንካራ ሆነች ወይም ደግሞ ጠንካራ ናት፣ እች የሴት ምሳሌ ናት፣ ወይም ደግሞ የወንድ ጠንካራ ወንድ ነው ለማለት ያደርሰናል። እና በዛ ሰዓት እኛ ሰውም ተማረ እኛንም ተማርን። ለምሳሌ እኔ አንዳንድ ጊዜ በህይወቴ ላይ እንኳን አደረኩት የሚለው ነገር አለ። ምክንያቱም በዛን ተጠቅሜም አለው ጉዳትም አለው ጥቅምም አለው። በፈተና ውስጥ ጥቅም አለው ጉዳትም አለው። ብቻ ጥቅም ብቻ አይደለም። እኔ ለምሳሌ ስደት እንኳን ወጣው እንኳንም ወደ ስደት መጣሁ የምልበት ጊዜ አለ። ምክንያቱም በስደት ላይ ብዙ ነገር ትማራለህ፣ ማጣትም ትማራለህ፣ መስጠትም ትማራለህ፣ መንከራ ማሳለፍም ትማራለህ። ወይም ደግሞ ማታውቀው የነበረ ነገር ብዙ ትማራለህ። ከብዙ ሰዎች ትናገራለህ፣ ታወራለህ፣ ብዙ ነገር ትቀምሳለህ። ወደ እግዚአብሔር መንገድ ወይም ደግሞ አንዳንድ ሶሻል ሚዲያዎችን ስታይ ስታዳምጥ በጣም እየበረታ አንተም በዛ ችግር እያለፍክ ስለሆን አንተም ጠንካራ ትሆናለህና ተመስገን ጌታዬ እንኳንም ስደት መጣሁ ብላለሁ። ወይም ብሩን ኖሮኝ ወይም ደግሞ ከሰዎች በላይ ሆኜ ሳይሆን ስደት መጥቼ ብዙ ነገር የተማርኩት አለ፣ ከብር በላይ ማለት ነው። ስደት እኮ ከብሩ በላይ ወይም ደግሞ ከለውጡ በላይ እኮ ትምህርት ነው የሚጠቅመህ። በጣም ይጠቅመሃል ትምህርቱ። ትምህርት ገብተህ ከምትማረው ስደት ላይ የሚያጋጥምህ ነገር በጣም ትማራለህ። ከፈተናዎች የሚያጋጥምህ ነገር ስደት ይሁን ሀገር ቤት ይሁን የትም ቦታ ሆነ ሲያጋጥምህ ከዛ ብዙ ትማራለህ። እና አንዳንዴ ተመስገን ፈጣሪ ይህንን ነገር እንኳን ደረሰ በእኔ ላይ እንኳን ሆነ ይህንን ነገር እኮ ተጠቅሜበታለሁ። ይህንን ባያጋጥመን እኔ እኮ አላውቀውም ነበር የምንልበት ጊዜ የለና እኔ ለራሴ ስደት በመምጣቴ በጣም ጠቅሞኛል። ምክንያቱም ብዙ ነገር ተምሬበታለሁ። እና ፈተና ሲበዛብን አናማርር እህት ወንድሞቼ፣ ከቻልን እንማርበት፣ ካልቻንም ደግሞ ወደ ፈጣሪያችን ቀርበን ጸሎታችን ማድረስ ነው ያለብን። ምክንያቱም አማረህ የሚገኝ ነገር የለም። በህይወት እስካለን ድረስ ፈተና ከኛ ጋር ነው። በዓለም ላይ እስካለህ በምድር ላይ እስካለህ ፈተና የሰው ልጅ ፈተና ሁሌም ከሱ ጋር ነው። በብዙ ነገር ይፈተናል። ስለዚህ ፈተናውን ባናማርርና ወደ ፈጠራችን ብንቀርብ እላለሁ። እህት ወንድሞቼ የዛሬ ርዕሴን ይህንን ነበረ። እናንተ ደግሞ የምትጨምሩበት ነገር በጽሁፍ ይሆን ወይም ደግሞ በተለያዩ ነገሮችን ሼር አድርጉ። አንዳንዴ አንድ ሰው የሚያውቀው ሌላ ሰው የማያውቀው ሊሆን ይችላል። ወይም ደግሞ እኔ ከእናንተ በላይ አውቄ ሳይሆን አንድ ሰው ከህይወቱ የተማረበት ነገር ለሰዎች ሼር ሲያደርግ እነሱም ይማራሉ፣ ከነሱም ይማራሉ፣ አንተም ከነሱ ትማራለህና ለዛ ብዬ ነው። እህት ወንድሞቼ የተሳሳትኩት ነገር ካለ በጽሁፍ አስተካክላለሁ፣ ላክልን። ሰላም ሰላም፣ የተከበራችሁና የተወደዳችሁ እህት ወንድሞቼ በያላችሁ ሰላማችሁ ብዝት ይበልልኝ። ዛሬ የመጣሁት ደግሞ በህይወታችን ያለ ነገር
ፈተና እንዴት እናልፈዋለን ወይም ደግሞ ከፈተናዎችን የሚያጋጥሙን ፈተናዎችን ምን ተማርን የሚል ነገር ነው። የአርዕስቱ ደግሞ በህይወት እያላችሁ ፈተና